እንግዲህ ድሃ ወላሂ ሰርቶ መብላት ወላሂ ለአዚም እንደምትመለከቱት እንግዲህ ያኔ በዛ በባለፈው ጥፋት አለ ተብሎ እንግዲህ እንደምትመለከቱት መሳደር ነው የተያዘው ወላሂ ለአዚም ያኔ ድሃው ሰርቶ መብላት ነው ማለት ወላሂ ያለው ድሃው ነው በቃ የድሃ ልጅ ነው ያኔ ሰርቶ መብላት አሁን ላይ ያኔ እንግዲህ የጠገበ ሰው እንደዛ አረገና እንግዲህ የኛውን አበሻ መጨቆን በጣም የሚያሳዝነው ወላሂ ለአዚም ያኔ ያልፍልኛል ብሎ ነው መቼም አንዲ ከሀገር የወጣው ያኔ ንብረቱን ፍላሽ አሽጦ ማለት ነው። ተመልካቾቼ ግን የሚደርስባቸው ነገር ያኔ እንግዲህ አሁን በአንድ ጥፋት ሁሉም እየታፈሰ ነው ማለት ነው። ወደ ኢትዮጵያ ግባ እየተባለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ከኔ ያለ ሁሉ ሰላም አለው አልሐምዱሊላህ። ክርስቲያን ወገኖች እንግዲህ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ጀላችሁ የመጣሁት እንግዲህ ለእናንተም ትምህርት እንዲሆን ነው። ያኔ አንድ ላጠፋው እንግዲህ እንደምታዩት ወንድሞቻችን ያኔ እየታፈሱ ወደ ሀገር እየገቡ ነው። የምናውቃቸው አሉ ያኔ የምናውቃቸውም ስለምንሰማ ማለት ነው በቅርብም ያሉትን እና እንደምትመለከቱት ተመልካቾቼ በጣም የሚያሳዝን ነገር ነው። ያኔ ተሳቀው ነው ያሉት ለልጅም ሁላ አደና ገብተዋል ነው እንግዲህ እያሉ ነው ያሉት። በጣም ነው የሚያሳዝነው። ውድ ተመልካቾች እስኪ ቪዲዮውን እናንተም ሞት እንደው ያን ሸር ያደረጋችሁትም እስኪ ለጓደኞቻችሁ ለወንድሞቻችሁም ካሉ እንዲጠነቀቁ አርጓቸው ማለት ነው። ውድ ተመልካቾች ያው የተወሰነ ጊዜ እንዲያልፍ ማለት ነው። እንግዲህ ሳውዲ በጣም ከፍታለች አመራለች። ሀበሻ በእውነት ይሄ መኪና ዛሬም ደግሞ መጥቷን ያንን የባለፈው ልጅ ይዞታም ማለት ነው። አሁን ወዲያ ግመል የሚያግዳለ እሱ ጋር ሊሄድ ነው። ሱዳን የኔ ያለው እንግዲህ ማለት ነው። እኔ እዚህ ጀበል ላይ ነኝ። ያው እንግዲህ ዛሬም አወጥቶኛል። በኃይል ሜዳ ወደ ገዛ ላይ ያላችሁ ሰዎች ማለት ነው ራሳችሁን ጠብቁ። ይሄን ሰሞን በጣም ተፍትሽ ነው። በጣም በደው እየገባ ነው እና ይሄንን ቪዲዮ ሼር እያደረጋችሁ ኮፕሊንክ እያደረጋችሁ በገዛ ላይ በኃይል ሜዳ የሚኖሩ ሰዎችን አድርሱላቸው። ራሳችሁን ጠብቁ ወንድሞቼ። አይው እንዴት መሰላችሁ የሚያደርጉት? ይሄው በጄብ ማለት ነው። አንደኛው ጄብ ይሄዳን ከዛ ቀጥሎ ይመጣን ይሄንኛው ማለት ነው። አያችሁ ስራቸው እንደዚህ ነው። ጎላው ውስጥ ገቡ። አሁን ተመልከቱ እና ተጠንቀቁ ራሳችሁን። ሳውዲ በዚህ መልኩ ያኔ ተከፋለ ቢን ያስቢያትም አላቅም ደግሞ ያሁን ደግሞ በጣም ከፍቷል። በጣም ብዙ መኪናዎችና ብዙ ፖሊሶችን ነው እያሰራጨች ያለችው ማለት ነው። ውድ ተመልካቾቼ እንግዲህ ሾርጣዎች በጣም አልተቻሉም ማለት ነው። ሳውዲ በጣም በብዛት ነው ያዘጋጃቸው ሾርጣዎች እና ውድ ተመልካቾች ሳውዲ እንግዲህ በብዛት ሾርጣና መኪናዋን አዘጋጅታለች ማለት ነው። እንግዲህ እንደምታዩት በጣም ያኔ ኢትዮጵያውያን ተሳቀው ነው ያሉት ወንድሞቻችን ማለት ነው። ውድ ተመልካቾቼ እስኪ ሸር ያደረጋችሁ እንዲጠነቀቁ አድርጉ፣ የድርሻችሁን ተዋጡ። ያኔ እንግዲህ አንድ ጥፋት በጠፋው ነው ይሁላ። በርግጥ ያኔ አንዳንድም ነገር አለ ቢሆንም ደግሞ ግን ያኔ አንድ ጥፋት ባጠፋው ነው እንግዲህ አሁን የደሃ ልጅ ሰርቶ መብላ ያጣው ማለት ነው። በሰላም ሀገር እንግዲህ ምስኪኑ ያኔ ስንቶች አሉ ወላሂ ለአዚም ቤተሰብ የሚረዱ ወላሂ ያኔ በቃ ስንቶች አሉ ወላሂ ስንት አሉ ምስኪኖችና በአንዳንድ ጥፋት እንደዚህ ይሆኑ እየገቡ ነው። እስኪ ሸር አድርጉላቸውና እነሱም የተሻላቸውን ጥንቃቄ እንዲወስዱ ያኔ እንግዲህ ለሊት ሁላ እንገባለን ነው እያሉ ያሉት። ያኔ ለሊት በመጨለማ መዝራ ውስጥ ሁሉም ቦታ ላይ እንዲፈለጉ እንዲታደን ነው አሁን የተደረገ ያሉት። እንግዲህ እንደምታዩት እንግዲህ እናንተም ደግሞ ተሰሙታላችሁ ያኔ በየሚዲያው ላይ እንግዲህ እንደምትመለከቱት እንግዲህ ቪዲዮ ይሄንን ነው።